የጦርነት እሳት አለ። ከጦርነት እሳት ያመለጠውን ደግሞ የረሃብ እሳት እየበላው እንደሆነ በየሚዲያው ትሰማላችሁ አይደል? የረሃብ እሳት እየበላው። አዎ ዛሬ የመከፋፈል እሳት አለ። የመለያየት፣ የዘረኝነት፣ የጎጠኝነት እሳት አለ። ለእግዚአብሔር ያለመታመን አለ። ታውቃላችሁ። ይህንን ክፉ እሳት በብርሃናዊ እሳት ካላጠፋ ነው መራመድ መሻገር እንቸገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ሳይጎድል ሁሉን የሚመግብ ዝም ሳይል ሁሉን የሚያስብ ሳይደክም ሁሉን የሚሸከም በሰማይም ሆነ በምድር የወደደውን የሚያደርግ የሰራዊት አምላክ ቅዱስ እግዚአብሔር ሁላችንን በሕይወት በሰላም በጤንነት ጠብቆ ለዚህ ሰዓት አድርሶናልና ስሙ ለዘላለሙ የከበረና የተመሰገነ ይሁንልን። ሊቀ ኅሩያን ወጋየሁ ደምሴ የባሌ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከታችን የመምሪያ ኃላፊዎች፣ ቀሲስ አያልቅበት ወልደ ጊዮርጊስ የጎባ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ መምህራችን መላከ ገነት ግርማ ዘውዴ የዚህ ታላቅ ደብር አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በየማይረጋችሁ ያሳደጋችሁን፣ የመከራችሁን፣ የገሰጻችሁን፣ ለቁም ነገር ያበቃችሁን፣ የዳራችሁን፣ በሄድንበት ሁሉ ጸሎታችሁ የሚጠብቀን የጎባ የአካባቢው አጠቃላይ ሕዝበ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ በአምላካችን በእግዚአብሔር ስም እንደምን ዋላችሁ? ግዴን ለማመስግኑት እንደምን ዋላችሁ? እንደምን ለእሳት ደረሳችሁ? አሜን። እንደኛ ኃጢአት በደል ሳይሆን እንደ እርሱ ቸርነትና ምሕረት ሁላችንን በሕይወት አቆይቶ ዕድሜ ለንስሐ ሰጥቶ ዛሬም በቤተ መቅደሱ ተገኝተን ስሙን ጠርተን እንድናመልከው እንድናመሰግነው ከእርሱ ጋር በጸሎት እንድንነጋገር በታላቁ መልአክ በቅዱስ ገብርኤል በሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል በሌሎችም ደጋግ ቤተ ክርስቲያን ቅድስናቸውን በምትመሰክርላቸው ሁሉ አባቶች በቃል ኪዳኑ ታቦት እንድንባረክ የረዳን የፈቀደልን የሰበሰበን የጠራን የመረጠን አምላካችን እግዚአብሔር ስሙ ለዘላለሙ የከበረና የተመሰገነ ይሁንልን። እንኳን አደረሳችሁ፣ እንኳን አደረሰን። ከፍ ባለ ድምፅ አመስግኑት እግዚአብሔርን። በእምነት የእሳትን ኃይል አጠፉ። በእምነት የእሳትን ኃይል አጠፉ። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክት ላይ ዕብራውያን 11 ቁጥር 34 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት ጥቂት ደቂቃ ስለ ዕለቱ በዓል ክብር ታላቅነት በረከትን ልንቀበል መሰባሰባችን ከምን ምስጢር ጋር የተያያዘ እንደሆነ እንድንረዳና እኛም ቅዱሳኑን መስለን የምንናፍቃትን ተስፋ የምናደርጋትን ዓይን ያላያት ጆሮም ያልሰማት ሕሊናም ያልደረሰባትን የእግዚአብሔርን መንግሥት ለመውረስ ዝግጆች እንድንሆን ቅዱሳኑን አናንያ፣ አዛርያ፣ ሚሳኤል ሰለስቱ ደቂቅን ከእሳት ከመከራ የታደገ እምነት ዛሬም ያ እምነት ከኛ ጋር ሆኖ የምናየውን የምንሰማውን መከራ ፈተና ሁሉ አርቆልን በሃይማኖት ጸንተን የምናፍቃትን መንግሥት መውረስ የሚያስችለንን ምግባር እንድንይዝ ዕለቱን የተመለከተውን ሐሳብ ጥቂት ነገር እንይዛለን። አምላካችን እግዚአብሔር በመካከላችን ተገኝቶ ምድራዊ ያልሆነ ሰማያዊ፣ ሥጋዊ ያልሆነ መንፈሳዊ ጥበቡን ለሁላችንም ይግለጽልን። የእግዚአብሔር ልጆች ዛሬ ትልቅ በዓል ነው። ደግሞም ዕለተ ሰንበት ከመሆኑ ጋር ተያይዞ ዕለተ ሰንበት እንድንቀደስባት፣ እንድንባረክባት፣
እግዚአብሔር ለእኛ ለልጆቹ የሰራት ዕለት ናትና በዚች ዕለት በምንባረክባት በምንቀደስባት የጌታ ቀን በሆነች ከሥጋ ሥራ ይልቅ ለነፍሳችን በምናደላባት መንፈሳዊ ሥራን በምንሰራባት በዚች ዕለት ታኅሳስ ገብርኤል ታላቁ መልአክ ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት የማውጣቱ የተራዳይነቱ የአማላጅነቱ ክብር የሚነገርበት እግዚአብሔር በመልአኩ በቅዱስ ገብርኤል በኩል ስላደረገው ድንቅ ሥራ በሚመሰከርበት በዚህ ዕለት ሁላችንን ሰብስቦናል። ምስጋና ይገባዋል። አመስግኑት እግዚአብሔርን። በእውነት ታላቁ ሐዋርያ ቅዱስ ጳውሎስ ስለ እምነት በተናገረበት መጽሐፍ ቅዱስ ክፍል ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ መሆኑን እየገለጠ አቤል ከቃየል ይልቅ የተሻለ መስዋዕትን እንዳቀረበ በዚህም እስካሁን ድረስ በመስዋዕቱ እንደሚናገረን እነሆ ጻድቁ ሄኖክ አካሄዱን በእምነት ከእግዚአብሔር ጋር በማድረጉ ወደ እግዚአብሔር እንደተወሰደ እየገለጠልን፣ ታላቁ አብርሃም በእምነቱ የጸደቀ ልጁን መስዋዕት አድርጎ እስከ ማቅረብ ድረስ የታዘዘ ስለመሆኑ ነቢየ እግዚአብሔር ሙሴ በእምነት በንጉሥ ቤት በፈርዖን ቤት ከሚገኝ ደስታ ከሚገኝ ሽልማት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን ማለት መምረጥን በእምነት እንዳደረገ እያሳየን መጣና ስለ ጌዲዮን፣ ስለ ዮፍታሔ፣ ስለ ባርቅ፣ ስለ ደጋግ አባቶች፣ ስለ ነቢያት ሁሉ እንዳልተረክ ምን ያጥርብኛል? ጊዜ ያጥርብኛል አለ። ከዚያስ እነሱ ስላደረጉት እውነት ከፍ አድርጎም ሲመሰክር እንዲህ ይላል፣ እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተስፋውን ቃል አገኙ፣ የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ እያለ በእምነት ስለተከናወነው ነገር ይነግረናል። በእምነት የማይደረግ ነገር የለም። እውነት ነው። ለሚያምን ሁሉ አቤት ለሚያምን ሁሉ እንድንችል እምነትን ለሁላችን ይስጠን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሆንልን። ወገኖቼ በእምነት የእሳትን ኃይል ያጠፉ በርካታ ቅዱሳን ቢኖሩም ዛሬ ግን ዕለቱ የሚያወሳቸው ሦስቱን ወጣቶች ሰለስቱ ደቂቅ ብላ ቤተ ክርስቲያን የምታወሳቸው አናንያ፣ አዛርያ፣ ሚሳኤል ተብለው የተጠሩት በእምነታቸው ምክንያት የእሳት ኃይል እንዴት እንደጠፋ የሚነገርበት ይገርማል። የእሳቱ ኃይል በእሳት ነበር የጠፋው። ያ እሳት ማን ነው ካልን ምስጢሩ የሚነግረን ታላቁ መልአክ ቅዱስ ገብርኤል ነው። ምክንያቱም መጽሐፍ ቅዱስ እንደሚነግረን መላእክት እሳታውያን ናቸው። መላእክቱን መንፈስ እንደዚሁም ደግሞ አገልጋዮቹን የእሳት ነበልባል ምን የሚል የሚያደርግ ተብሎ በቃሉ እንደተነገረ መላእክት እሳታውያን ናቸውና እሳታዊው መልአክ ቅዱስ ገብርኤል ወደ እሳት ከአናንያ ከአዛርያ ከሚሳኤል ጋር ገብቶ እሳቱን የጠፋበት ዕለት ነው። ይህንን ዕለት እንድናከብር የረዳን አምላክ ስሙ የከበረና የተመሰገነ ይሁንልን። ሦስቱ ወጣቶች ያልነው ወገኖች እርግጠኛ ነኝ ዛሬ ከ50% በላይ ከዚያም 60-70 ሳይሻገር አይቀርም በወጣትነት ያለን እንኖራለን፣ እንበዛለን። የሚታየኝም እሱ ነው። ይሄ የወጣትነት ጊዜ ወደ ታላቅነት ወደ መንፈሳዊነት የምናመራበት ክብራችንን የምንጠብቅበት መንፈሳዊ ሥራ በረከትን የምንሰራበት እንደሆነ ቅዱስ መጽሐፍ በደንብ ይነግረናል። ይህንን እውነት ደግሞ ዛሬ ያረጋገጡልን እነዚህ ሦስቱ ወጣቶች ናቸው። ታውቃላችሁ የሰው ልጅ ከአራቱ ባህርያት ማለት ከነፋስ፣ ከውሃ፣ ከእሳት እንዲሁም ደግሞ ከአፈር ከመሬት የተፈጠረ የነፍስን ባህሪ አስማምቶ የሚኖር እነዚህ ባህርያት እስካለ ድረስ አብረው የሚኖሩ ኋላ ግን በሞቱ ሰዓት የሚለዩ
ዳግመኛም በትንሣኤ የሚመለሱና ሰው ሕያው ነፍስ ያለው ሆኖ የሚናፍቃትን መንግሥተ ሰማያትን እንዲወርስ እግዚአብሔር ለክብር የፈጠረው እንደሆነ እናውቃለን። ታዲያ ከእነዚህ አራቱ ባህሪያት መካከል የእሳትነት ባህሪ የሚያይልበት ሁሉን ልጨብጥ ሁሉን ልዳስስ የምንልበት እንደ ልባችን የምንሮጥበት ጉልበት ኃይል የሚኖረን ዘመን የወጣትነት ዘመን እንደሆነ ይታወቃል። በቤተ ክርስቲያን ትምህርት በተለይ ከ20 እስከ 40 ያለው ዕድሜ በወጣትነት ዘመን የእሳትነት ዘመን እየተባለ እንደሚጠራ ሁላችሁ ታውቃላችሁ። በዚህ ዘመን ክብሩን ያልጠበቀ በዚህ ዘመን ወጣትነቱን ተጠቅሞ ታላቅ ስራ መንፈሳዊ ስራ ያልሰራ ክብሩን ብቻ ሳይሆን ወገኖቼ የሚያጣው ብዙ ነገር አለው። ኤሳውን ታስታውሱታላችሁ። ኤሳውን ከሆንን እንደ ያዕቆብ መሆን ካልቻለን ኤሳውን ስንሆን ያዕቆብ ብኩርናችንን ይነጥቀንና ያን ጊዜ ከክብር እንወርዳለን። የያዕቆብን እጅ ብቻ የምንጠብቅ እነሆ ለማኞች ሆነን እንቀራለን። ያ ብቻ አይደለም፣ እነሆ ታናናሾቻችንን እንኳን የማዘዝ ስልጣን አይኖረንም። ወገኖቼ ክብሩን የናቀ ራሱን ያዋረደ ስነ ምግባር የሌለው እነሆ ከሕግ እግዚአብሔር የራቀ ሰው ከሌለም ከርቢል ይችላል። ተቀባይነት ሲያገኛል ወገኖቼ ያገኛል? አያገኝም። ምክንያቱም መጽሐፍ ቅዱስ የሚነግረን እውነት አለ። አንተ በሰው ዓይን የገባውን ትንኝ ከመመልከት በፊት በአንተ ዓይን ላይ ያለውን ትልቁን ጉድፍ ምን በል ነው ተመልከት አይደል የሚለው። ስለዚህ ወገኖቼ በወጣትነት ዘመን ትልቅ ስራ ልንሰራበት ይገባል። ይህንን ከአናንያ ከአዛርያ እንማራለን፣ ከሰለስቱ ደቂቅ እንማራለን። በእነሱ ዘመን ያ ከሃዲው እግዚአብሔርን የማያውቀው በስልጣኑ የሚተማመነው ንጉሡ ናቡከደነፆር በጦሩ ብዛት ያችን እስራኤልን ማረካት። አስተውሉ። ሕዝቡን ማረከ፣ ወደ አገር ወሰዳቸው። በዚያን ሰዓት እነሆ መካከላቸው የሚመላለሱ ሕዝቡን የሚያስተዳድሩ በእውቀታቸው በመልካምነታቸው የታወቁ እሱ ለሚያቆመው ምስል ሰግደው የሚያሰግዱ ወጣቶችን እንዲመርጡለት አደረገ። እነዚያ የተመረጡትን የአይሁድ የእስራኤላውያን ወገኖች የሚመገቡት ምግብ እንኳን እንዲለይላቸው፣ የከላዳውያንን ቋንቋ እንዲማሩ፣ ለጣዖት እንዴት መስገድ እንዳለባቸው ስልጠና እንዲወስዱ ልዩ ጥበቃ እንዲደረግላቸው አደረገ። ብዙ ወጣቶች ተመርጠው ነበረ። በዚህ መካከል የተገኙት ዳንኤል ንጉሡ ለራሱ እንዲያመቸው ብልጣሶር ብሎ የጠራው ማለት ነው። ከራሱ ግብር ጋር አያይዞ ያወጣለት ስም ነው። አናንያ፣ አዛርያ፣ ሚሳኤል ራሱ ንጉሡ ከሚያመቸው ግብር ጋር እንዲስማማለት ሲድራቅ፣ ሚሳቅ፣ አብደናጎ ብሎ ሰይሟቸው የነበሩ እነዚህ ወጣቶች ነበሩ። ተመልከቱ። ጮማ እንዲቆርጡ ወይን እንዲቆረቆርላቸው ያማረ ነገር እንዲያገኙ ተፈቅዶላቸው እያለ እነርሱ ግን ለጣዖት አምልኮ ከሚሰዋው ምግብ ከመመገብ ራሳቸውን ከማርከስ ይጠብቁ ነበረ። እንደውም ወደ እነሱ የተሾመላቸውን አለቃቸውን እንዲህ አሉት፣ እባክህን ይህንን የሚቆረጠውን ጮማ ከእኛ አርቅልን፣ እባክህን የሚቆረቆረውን ወይን ጠጅ እኛ አንፈልግም፣ የምንበላው ጥራጥሬ አምጣልን። የሰማችሁ ነው። ጥራጥሬ አምጣልን፣ የምንጠጣውን ንጹሕ ውሃ አምጣልን አሉት። እምቢ አላቸው፣ ተገዳደራቸው። ይህንን ንጉሡ ከሰማ በእኔ ላይ እርምጃ ይወስድብኛል አላቸው። ግድ የለም 10 ቀን ብቻ ፈትነን ያን ሰዓት ማድረግ ያለብን ታደርጋለህ አሉት። ሌሎቹ ጮማ እየቆረጡ ወይን ጠጁን እያንቆረቆሩ ሲመገቡ ልዩ እንክብካቤ ሲደረግላቸው እነሱ ጥሬ እየበሉ ያውም በቀን አንዴ ንጹሕ ውሃ ብቻ እየቀመሱ የሚገርም ነው። ከ10 ቀን በኋላ ሲፈተኑ የእነሱ መልክ አብርቶ ተገኘ። እግዚአብሔር የተመሰገነ ይሁን። በንጉሡ ትእዛዝ ልዩ እንክብካቤ ከሚደረግላቸው ይልቅ የእነሱ መልክ አበራ፣ ውበታቸው ገዘፈ። ስለዚህ እንደ ፈቃዳቸው ይሁን አለ። ተመልከቱ። እግዚአብሔር ሁልጊዜ ከሚያምኑት ጋር ነው ያለው። እግዚአብሔር ሁልጊዜ አምነው ከሚታመኑለት ጋር ነው።
የአናንያ የአዛርያ የሚሳኤልን እምነት ልዩ የሚያደርገው ሚስጥር ልንገራችሁ ወገኖች። እነሱ እግዚአብሔር አምላክ እንደሆነ የሰማይና የምድር ንጉሥ እንደሆነ ከመከራ ከፈተና እንደሚያድናቸው ማመናቸው ብቻ ሳይሆን ላመኑት ጌታም ታምነውለታል። አቤት ምን አልኳችሁ? ላመኑት ጌታ ምን ብለውለታል? ዛሬ እናምናለን እንላለን፣ ለእግዚአብሔር ግን አንታመንም። በብዙ አይነት መንገድ እግዚአብሔር እናሳዝነዋለን። ለዛ ነው በእምነታችን ውጤት ማምጣት ያልቻልነው እንጂማ ለሚያምን ሁሉ ይቻል ነበር እኮ። እንጂማ ለሚያምን ይሄ ተራራ ተነቅለ ወደዛ ሄድ ብንለው ይደረግልን ነበረ። ለሚያምን ባንበጣው፣ በጊንጡ፣ በዘንዶ፣ በአውሬው፣ በክፉ ነገር ላይ እንድንረማመድ ስልጣን ተሰጥቶን ነበረ። ግን ለምናምነው ጌታ መታመን አቃተን። እንድንታመን ማን ይርዳል? ማን ይርዳል? ታመኑለት። አያችሁ፣ የደላ የተመቸ ነገር እያለ እነሱ ግን እግዚአብሔርን አስቀድሙ። በጾም መጸለይ። ወጣቶች፣ ዓለም ብልጭልጭ ናት፣ እየማረከችን ያለችው ይታወቃል። ተሸንፈናል ዓለም። እባካችሁ ይሄ ዓለም ብልጭልጭ ነገር ሁሉ ምንድን ነው? ጠፊ ነው። እውነት ልንገራችሁ፣ መቼ ነው እግዚአብሔርን የምናመልከው? መቼ ነው እግዚአብሔርን የምናመሰግነው ከተባለ ሲሞላልን ብቻ ሆኗል። ሲሞላልን ብቻ ስናገኝ ብቻ ሆኗል። አመስጋኝነታችን ከጥቅም ጋር የተያዘ ብቻ ሆኗል። ሰለስቱ ደቂቅ ግን እነዚህ ሶስት ወጣቶች ግን በመከራ ውስጥ ለማን ታምነዋል? ለእግዚአብሔር ታምነዋል። አንተ ንጉሥ ብልጣሶር ሆይ እነዚህ ተማርከው የመጡ ልዩ እንክብካቤ እንዲደረግላቸው ያደረግካቸው ወጣቶች እኮ በፍጹም አንተ ላቆምከው ምስል አይሰግዱም፣ በፍጹም አያከብሩም እያሉ ይነግሩት ጀመር። ምክንያቱም ቁመቱ 60 ክንድ የሚያህል ወርዱ ጎኑ ደግሞ 6 ክንድ የሚሆን የወርቅ ምስል ጣዖት አሰርቶ ለዚያ ስዕል እንዲሰግዱ አስደርጎ ነበር። ሌላው ልክ እንደ ግንድ እየተረበረበ እንደ ሻሽ እየተነጠፈ አምላካችን ያዳነን እርሱ ነው እያለ ዓይን እያለው ለማያይ፣ ጆሮ እያለው ለማይሰማ፣ እግር እያለው ለማይሄድ፣ እጅ እያለው ለማይዳስስ የሚያመልኩት ሁሉ እንደሱ ይሁን ተብሎ ለተረገመ ጣዖት ይሰግዱ ነበር። እነርሱ ግን አንተ ላቆምከው ምስል ምናምን እስቲ በሉላችሁም አንተ ላቆምከው ምስል አንሰግድም። ዛሬ ዓለም ላቆመችው ምስል እየሰገድን ነው የጠፋነው ከእግዚአብሔር። ዓለም ላቆመችው ጥቅማ ጥቅም ነው ለእግዚአብሔር ጀርባችንን የሰጠነው። ዛሬ ዓለም ላስቀመጠችንን ለምታሳየን ብልጭልጭ ነገር ነው ለቤተ ክርስቲያን ድምፅ ጀርባችንን የሰጠነው። ማን ነው በዕለተ ሰንበት ሙሉ ሆኖ እንደዚህ የሚገኝ? አያችሁት የጎባ ሕዝብ የሚያክለው ዛሬ ቁልቢ ገብርኤል መስሏል። ለዛ ነው እኛም የመጣነው ከዛ እንደማይተናነስ ስለምናውቅ። እየሰማችሁ ነው? እግዚአብሔርን አመስግኑት። እውነት አመስግኑት። ሁሉ በዕለተ ሰንበት አለ ወይ? ቅዱስ ዳዊት እንዳለ ዕለት ዕለት እግዚአብሔርን የሚያመሰግን ለእግዚአብሔር የታመነ በመግቢያው በር የሚተጋ እውነት አለ ወይ? እግዚአብሔር እንድንታመንለት ሁላችንም ይርዳን። ታመኑለት። ተመልከቱ፣ እሳት አያይዞ አቀጣጥሎ እየተንበጎበገ ካልሰገዳችሁ ወደዚህ እቶን እሳት እከታችኋለሁ እያላቸው አንተ ላቆምከው ምስል ምናምን አንሰግድም፣ የምናመልከው አምላክ ሊያድነን ይቻላል አሉ። ይቻለዋል፣ ያድነናል አሉ። ተመልከቱ፣ ባያድነን እንኳን ቃሉ ስለሚል ነው ማለሳላችሁ። ባያድነን ማለት መጠራጠር አልነበረም። በዚህ እሳት ውስጥ ገብተን ሰማዕት ሆነን ምስክሮች ሆነን እንድናልፍ እንኳን የማን ፍቃድ ቢሆን? የእግዚአብሔር ፍቃድ ቢሆን አንተ ላቆምከው ምስል ምናምን አንሰግድም ብለው ታመኑ። ወደ እሳት ተጣሉ። ያን ሰዓት ይቃጠላሉ፣ ይጠፋሉ፣ ይነዳሉ ብለው ሲጠብቁ የሚገርም ነገር ተመለከቱ። አራተኛው ሆኖ የተገለጠው ታላቁ መልአክ ቅዱስ ገብርኤል ለካ ከእግዚአብሔር ተልኮ እየበረረ ድንግል ማርያምን እንዳበሰራት አሁን ደግሞ እነዚህን ወጣቶች እሳቱን ውሃ ያደርግላቸው መሃል ገብቶ ታያቸው። አመስግኑ ታላቁ መልአክ ቅዱስ ገብርኤል። እሳቱን ውሃ አደረጋቸው። ተመልከቱ፣ በንዴት ምክንያት እሳቱን 7 እጥፍ እንዲነድ አድርጎት ነበረ። እነሱን ይዘው የከተቱት ሰዎች ሲቃጠሉ
ግን የለበሱት ልብስ እንኳን ጫፉን አልነካቸውም ነበር። ይህን ያደረገው ማን ነው? እግዚአብሔር የተመሰገነ ነው። እሳታዊ መልአክ ቅዱስ ገብርኤል ይህንን አደረገ። ወገኖች ቅዱስ መጽሐፍ እንደሚነግረን ቅዱሳን መላእክት ተራዳይነታቸው፣ አማላጅነታቸው፣ ብርሃንነታቸው እነሆ ወደር የማይገኝለት እንደሆነ ቅዱስ መጽሐፍ ይነግረናል። በተለይ በዮሐንስ ራእይ ላይ ተገልጦ እንደምናነበው የእግዚአብሔር መልአክ ከሰማይ በወረደ ሰዓት ሁልጊዜ ምድር ሁሉ ምን ትል ነበር? ታበራ ነበር። ይሄ ሳምንት ስለ ብርሃን የሚነገርበት ነው። ቀሲስ ያልገበት በደንብ አስተምረውናል። ብርሃን ይሁን ያለ እግዚአብሔር፣ ጨለማ በእርሱ ዘንድ የማይጨልምበት እግዚአብሔር ለእኛ ብርሃን የሆኑ ዘንድ ለዓለሙ ሊያበራ ተገልጧል። ለእኛ ብርሃን እንዲሆኑ እንዲያበሩልን፣ ጨለማውን ዓለም በምልጃቸው በተራዳይነታቸው እንዲያበሩልን እንዲገላለጡልን ከተሰጡን ተራዳያን መላእክት መካከል ነው ቅዱሳን መላእክት ቅዱስ ገብርኤል አንዱ ነው። አመስግኑት፣ በእውነት አመስግኑት። ይህ ዓለም ጨለማ ነው። ብዙ አይነት እሳት እንዳለ ታውቃላችሁ። ዛሬ የጦርነት እሳት አለ። ከጦርነት እሳት ያመለጠውን ደግሞ የረሃብ እሳት እየበላው እንደሆነ በየሚዲያው ትሰማላችሁ አይደል? የረሃብ እሳት እየበላው። አዎ ዛሬ የመከፋፈል እሳት አለ። የመለያየት፣ የዘረኝነት፣ የጎጠኝነት እሳት አለ። ለእግዚአብሔር ያለመታመን አለ። ታውቃላችሁ። ይህንን ክፉ እሳት በብርሃናዊ እሳት ካላጠፋ ነው መራመድ መሻገር እንቸገራለን። ወገኖቼ ይህ ዓለም ጠፊ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ማለት ዘላለማዊ ማን ብቻ ነው? እግዚአብሔር ብቻ ነው። የሚያሻግረን እምነታችንን አጥብቀን መያዛችን ነው። አስተውሉ። ሰለስቱ ደቂቅ ሦስቱ ሕፃናት በፈተና ውስጥ በመከራ ውስጥ ቢሆኑ መልአኩ ቅዱስ ገብርኤል በእምነታቸው ጽናት ተገኝቶ መከራውን እንዳሻገራቸው ሁሉ ዛሬ ይሄ ትምህርት ሊሆነን ይገባል። አዎ ቤተ ክርስቲያን ዛሬ መከራ ውስጥ ናት ያለችው። ምዕመናን ብዙ ፈተና ብዙ መከራ ይደርስብናል። ከዚህ መከራ በኋላ ግን እንደ አናንያ እንደ አዛርያ እንደ ሚሳኤል ድል ማድረግ እንዳለ እንዳትዘነጉ። በመከራ ላይ ያለች ቤተ ክርስቲያን፣ በመከራ ውስጥ ያሉ ሕዝበ ክርስቲያን ኋላ ድል የሚያደርጉበት የእምነታቸው ክብር የሚገለጥበት ጊዜ ይመጣል። አይመጣም? ክርስቶስ ሲገለጥ ያኔ የእምነታችን ክብር ይገለጣል። መቼ? ክርስቶስ ሲገለጥ። ዛሬ ሰዎች ሊንቁን ይችላሉ። ተሰብስበን ሲያዩን አይ ከንቱ ነገር ይላሉ። የቃል ኪዳኑን ታቦት አክብረን ሲያዩ አሳንሰው ሊነግሩን ይችሉ ይሆናል። ወገኖቼ ብዙ እንድንስት ከእግዚአብሔር መንገድ እንድንወጣ የሐሰት አስተምሮ ይተለቀዋል። ዛሬ እንደፈለገ እግዚአብሔር ሊሳደብ እንደፈለገ ቅዱሳኑ ሊሳደብ ይችል ይሆናል። ያኔ ይናገር የነበረ አንደበት ዝም የሚልበት፣ ዝም ያለቀስ በትዕግስት በቃል ኪዳኑ ታቦት ተንበርክከን የጸለየ እንዲህ በአንድነት ተሰባስበን እግዚአብሔርን ያመለክን ግን ያን ጊዜ በጌታ ፊት ክርስቶስ ሲመጣ የእምነታችን ክብር ይገለጣል። እስከዛው ባለንበት ምን እንበል? አቤት ወገኖች፣ ባለንበት ምን እንበል? የቅዱስ ገብርኤል ንግግር አንዱ የሚነገረው ይሄ ነው። የፈጠረን እግዚአብሔር እስኪገለጥ ድረስ፣ የፈጠረን እግዚአብሔር እስኪደርስልን ድረስ፣ የፈጠረን እግዚአብሔር እውነቱን ሲገልጥ ድረስ፣ የፈጠረን እግዚአብሔር ኃይሉን ክንዱን ብርቱ የሆነውን ነገር እስኪያደርሳ ድረስ እኛ እስከ መጨረሻው ምን እንበል? አምላካችን እግዚአብሔር ለሁላችንም ጽናቱን ያድለን። ሲከፍ ባለ ድምፅ አመስግኑት እግዚአብሔር። ብዙ ባልኳችሁ ደስ ባለኝ ነበር። በሊቀርያኑ ሌሎቹም እንደዚሁ ብዙ የሚያስተምሩን እያሉ እንደው እንግዳ ማክበር ልማድ የሆነበት ሀገረ ስብከት ስለሆነ በታናሽነት የቆሜ እንድናገር ፈቅደውልኝ ነው። ከልብ አመሰግናለሁ። በሰማነው ቃል ተለውጠን 30-60 ዓመት ያማረ ፍሬ አፍርተን የመንግስተ ሰማያት ወራሾች እንድንሆን ማን ይፍቀድልን? ነበሩ ተበተኑ እንዲሆን ከሚለው ጠብቆ እንዲህ እንደተሰበሰብን ሁላችንም የመንግስተ ሰማያት ወራሾች ያደርገን። እንደ አናንያ እንደ አዛርያ እንደ ሚሳኤል በእምነታችን ጸንተን መከራውን ፈተናውን ተሻግረን ዓይን ያላያት ጆሮም ያልሰማት ሕሊናም ያልደረሰባትን እግዚአብሔር ለእኛ ለልጆቹ ያዘጋጃትን መንግሥቱን እንድንወርስ እግዚአብሔር ይፍቀድልን። ቅዱስ ገብርኤል አይለየን። ጥበቃው ሁልጊዜ ከእኛ ጋር ይሁን። ወስብሐት ለእግዚአብሔር።
ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያትን ያድርልን። እስቲ አሁን እልል ብላችሁ አመስግኑ። አሁን በድጋሚ ያንሳል። ስለዚህ ለመምህራችን ቃለ ሕይወት ያሰማልን፣ ረጅም ዕድሜ ይስጥልን። በእውነት በአማረ አገላለጽ በሚገባ አነጋገር ተምረናልና መምህራችን ዕድሜ ይስጥልን።